ተናስተለን ተመልካቾቻችን እንደምን አምሽታችኋል። ከትግራይ ቴሌቪዥን ወቅታዊ ጉዳያችን ጀምሯል። በዛሬው ወቅታዊ ጉዳያችን ከትግራይ መንግስት ፕሬዝዳንት ከዶክተር ደብረጽዮን ገብረሚካኤል ጋር በተለያዩ ጉዳዮች ጋር ቆይታ የምናደርግ ነው የሚሆነው። እንድትከታተሉ በአክብሮት እጋብዛለሁ። እንኳን ደህና መጡ ዶክተር ደብረጽዮን ገብረሚካኤል። እንኳን ደህና ቆየሽ። መልካም። እስቲ ባለፉት 8 ወራት የአብይ አህመድ እና ግብረ አበሮቹ በትግራይ ህዝብ ላይ ወረራ ፈጽመዋል። የትግራይ ህዝብም ይህንን የተቃጣበትን ወረራ መክቶና ቀልብሶ አንጸባራቂ ድል አስመዝግቧልና ይህ የተገኘው ድል እንዴት ነው የሚገለጸው? እስቲ በዚህ እንጀምር። እንደ ነሳሽው ይሄ ያለፈው 8-9 ወር ያው የቀጠለ ነው ትግሉም ስላለ ከባድ ፈተና፣ ከባድ የጦርነት፣ ከባድ የጥፋት ጊዜ ነው የነበረው። የትግራይ ህዝብ በስም ህግ ማስከበር ሲጨፈጨፍ ሁሉም ግፎች የሚባሉት በሰው የሚደርሱ ሳይሆን በሰው በፍጡራን የሚፈጸም ሳይሆን በአርመኒዎች በሰይጣን ተላላኪዎች ሊፈጸሙ ሊገመቱ የሚችሉ ግን የሰዎች ያልሆኑ ከባድ ጥፋቶች በህዝባችን እና በትግራይ ላይ ደርሷል። በዚህ ሂደት ህዝቡ በጥፋቱ ብቻ ሳይሆን መብቱ በመነፈጉ ከዛም አልፈው ብዙ ጉዳቶች በጥይት በረሃብ በሴቶቻችን የጾታው ጥቃት በሚል ስም ግን የትግራይ ህዝብ ከማጥፋት ጋር በተያያዘ የተፈጸሙ ከባድ ወንጀሎች፣ ከባድ ጥፋቶች ንብረት የግልም ይሁን የመንግስት የባለ ሀብት የትግራይ ሀብት ጠቅላላ ለማውደም ለማጥፋት የመጡበት ከፍተኛ ወረራ ነው የተካሄደው። ስለዚህ የትግራይ ህዝብ ድሮም ለመብቱ የሚታገል ነው። ድሮም ለጉልበተኞች ተገዢ አልነበረም። በዚህ ጊዜ የታዩት ወራሪዎች ለፈጸሙት ጥፋቶች እንደምንም ብዬ አልፈዋለሁ ሳይሆን መስዋዕት ከፍዬ ታግዬ መብቴን አስረግጣለሁ፣ ከዛም አልፎ ጥፋተኞች ወደ ህግ አቀርባቸዋለሁ ብሎ በመታገሉ ሁሉም ደግሞ ከጫፍ ጫፍ የትግራይ ህዝብ እንደ አንድ ሰው ሆነ። ደጋፊዎችም እንደዚሁ ከትግራይ ህዝብ ጎን በመሰለፍ ባደረጉት ትግል አዲስ ታሪክ ሊባል በሚችል መልኩ በ8 ወር አመዛኙ የትግራይን መሬት ከወራሪዎች ነፃ አውጥቶ የመረጠውን መንግስት ወደ ቦታው መልሶ የቀሩትን መብቶች ለማስከበር በመታገል ላይ ነው። ለዚህ ይሄ ያለፈው ሂደት ራሱ ታሪክ ነው፣ አዲስ ታሪክ ነው። ተመራማሪዎች ቢያጠኑት ይሻላል። ግን በ8 ወር እንደዚህ አይነት ከባድ ወረራ በመቀልበስ አመርቂ የሆነ ድል በማስመዝገብ አዲስ ክስተት ሊሆን የሚችል ታሪክ ነው በትግራይ የተሰራው። ዞሮ ዞሮ ቁም ነገሩ ህዝቦች በኃይል ተረግጠው ህዝቦች በአፈና ተገዝተው ሊቆዩ እንደማይችሉ በትግራይ ደግሞ ሊቆዩ አይችሉም ብቻ በ8 ወር ሁሉንም የሚገላብጡ ኃይሎች እንደሆኑ የህዝብ ኃይል ከሁሉም በላይ ከብዙ መሳሪያ ከብዙ ገንዘብ በላይ የሆነ በዓላማ የተመሰረተ ጠንካራ ኃይል የህዝብ ኃይል ነው። የህዝብን ኃይል የሚያሸንፍ አቅም እንደሌለ በተጨባጭ ያስመሰከርንበት ድል ነው ማለት ይቻላል። መልካም። አሁን የትግራይ ህዝብ የደረሰበት የትግል ደረጃ እንዴት ነው የሚገለጸው? ጦርነቱ አሁን እንደቀጠለ ነው ያለውና መዳረሻው የት ነው? እንዴት ነው? ምንድነው የምንጠብቀው ከዚህ በኋላ? የትግሉ የደረሰበት ደረጃ ለመግለጽ
መነሻ ማድረግ ያለብን የትግሉ ዓላማ ምን ነበረ ነው። ሶስት የሚሆን ነገሮች አስቀምጠን ነበር እንደ ዓላማ የትግሉ ብለን የያዝነው። አንዱ ያው ግልጽ የሆነ ወራሪዎች ከትግራይ ጠራርጎ ማስወጣት ነው። ሁለተኛው በትግራይ ህዝብ የተመረጠው መንግስት ወደ ቦታው ህዝቡን ወደሚያገለግልበት ደረጃ ስራው እንዲሰራ ማድረግ ነው። ሶስተኛው የትግራይ ህዝብ የራሱ እድል በራሱ መወሰን አለበት የሚል ነው። እነዚህ አንኳር የሆኑ ዓላማዎች ነው ያስቀመጥናቸው። ነው ሊዘረዘር የሚችሉ ነገሮች አሏቸው። ለምሳሌ ይሄ በደል የፈጸሙ ግፍ የፈጸሙ ወደ ፍርድ የማቅረብ የሚሉት ሌሎች ነገሮችን መጨመር ይችላል፣ ግን ዋናዎቹ ሶስት ናቸው። ስለዚህ ትግሉ የደረሰበት ደረጃ ከዚህ ማየት እንችላለን ማለት ነው። አንዱ የትግራይን ከወራሪዎች ነፃ ማውጣት በሚለው በአብዛኛው ነፃ ወጥቷል፣ ግን የሚቀረን ስራ አለ ነው። ለዚህ መጀመሪያው ዓላማ ሙሉ በሙሉ አልተሳካም። በአብዛኛው ለማሳካት አይደለም እኛ የትግሉ ያስጀመርነው እንቀጠልነው ሙሉ በሙሉ ለማሳካት ስለሆነ ቀሪ የትግራይ ቦታዎች በወራሪዎች ስር ያሉ ህዝቦቻችንም እየተሰቃዩ ስላሉ ገና ነው የጎደለ ነገር አለ ነው ያላሟላ ነው አለ ለቀጣይ ትግልም ምክንያት ነው ማለት ነው። ሁለተኛው የተመረጠው መንግስት ወደ ቦታው መመለስ የሚለው ይሄም በአብዛኛው ተመልሷል፣ ግን ትግራይ ሙሉ በሙሉ ነፃ ስላልወጣ ከወራሪዎች የቀሩ አስተዳደሮችም አሉ። የህዝብ አስተዳደሮች ወደ ቦታቸው አልተመለሰም። ያው የክልሉ ዋና ከተማ የትግራይ መንግስት ማዕከል ስለሆነ የትግራይ ዋናው የክልሉ መንግስት ወደ ቦታው መጥቷል ማለት ይቻላል። ግን መንግስት ማለት የክልሉ በትግራይ መቀሌ ላይ ያለው ብቻ አይደለም። ሙሉ በሙሉ እስከታች ያለው መዋቅሮች በሙሉ ወደ ስራ መግባት ስላለባቸው ይሄም በአብዛኛው ተሳክቷል ማለት ይቻላል። ግን ሙሉ ሊሆን አልቻለም፣ ሙሉም አይደለም። ሙሉ ማድረግ አለብን። ሶስተኛው ዓላማ ይሄ የትግራይ ህዝብ የራሱን እድል በራሱ የመወሰን መብት የሚለው እሱ ገና ነው። ገና ጦርነት ላይ ነን ያለ ነው። ጦርነቱ ሲገባደድ ይሄ ሄዶ የትግራይ ህዝብ የወደፊት እድሉ የሚወስንበት ሁኔታ ተፈጥሮ የትግራይ ህዝብ ምን መሆን እንደሚፈልግ ቀጣይ ጉዞ የሚወስንበት ነው። ስለዚህ ይሄ ገና ነው። ሶስተኛው ዓላማም ገና ነው ማለት እንችላለን። ሁለቱም ዓላማዎች ናቸው በአብዛኛው ተሳክተዋል፣ ቀሪ ያላቸው። ሶስተኛው ግን ገና ሊጀመር የማይችልም። በእንደዚህ አይነት ሁኔታም ሊጀመር ስለማይችል መመቻቸት የሚገባቸው ነገሮችም ስላሉ ከሁሉም በላይ ሰላም መምጣት አለበት። ሂደቱ ራሱ መታየት አለበት። ስለዚህ ሶስተኛው ገና ነው። ስለዚህ ይሄ እስከሚሳካ ድረስ ያው ጦርነቱ አለ፣ ትግሉ አለ ማለት ነው። ስለዚህ ሶስተኛው ዓላማን ለማሳካት በመጀመሪያና በሁለተኛ ደረጃ የተቀመጡትን ሁለቱን ዓላማዎች ሙሉ በሙሉ የማሳካት ትግል ይቀጥላል። መልካም ይጨምሩበት ማብራሪያ ካለ። አይ እሱ ነው በሁለቱም መሳካት አለባቸው። መጀመሪያ ሄዶ የሁለቱ ማለት ትግራይ ሙሉ በሙሉ ነፃ መውጣት አለበት ነው። ትግራይ ሙሉ በሙሉ ነፃ ካልወጣ በከፊል የራሱ እድል በራሱ ይወስን የሚለው ቀልድ ነው፣ ሊሆን አይችልም። ስለዚህ የትግራይ ህዝብ ሙሉ በሙሉ ነፃ ሆኖ መንግስቱም ያው ስራውን እስከታች እየሰራ ይህንን ስራ ማመቻቸትና ማስፈጸም የሚገባው ስለሚሆን ግዴታ ነው። ሁለቱም የግድ መሳካት አለባቸው። ሶስተኛውን ለማሳካትም መሰራት የሚገባቸው ተጨማሪ ስራዎችም ስላሉ ይሄኛው እስከምናሳካ ድረስ እኛ በጦርነት ላይ ነው ያለነው። መልካም አብይ አህመድ እንግዲህ ከትግራይ ባለፉት 8 ወራት ባጋጠመው ውጊያ ወይም ጠንካራ መከላከል በደረሰበት ወታደራዊ ኪሳራ
ፖለቲካዊ ኪሳራ ዲፕሎማሲያዊ ኪሳራ እንደደረሰበት የሚታወቅ ነው ይሁን ግን እሱ ትግራይን ለቆ ሲወጣ ለትግራይ ህዝብ አስቤ ነው የጽሞና ጊዜ ሰጥቼ ነው የሚለው ነገር ባንድ በኩል አስቀምጧል እንደዛም ይያለ ግን አሁንም ለጦርነት ከፍተኛ ዝግጅት እያደረገ ነው በተለያየ የሐሰት ዘመቻ ወይም ስም በማጥፋት ዘመቻ አሁንም የኢትዮጵያን ህዝብ ወደዚህ ጦርነት እየማገደ ነው ያለውና ይህ አካሄድ እንዴት ነው የሚታየው እንግዲህ በተለያየ መልኩ ተገልጿል የተኩስ ማቆሙ ተብሎ የተገለጸው ማለት ውሸት እንደሆነ ተኩስ ማቆም የሚባል ነገር በፌደራል መንግስት በአገሪቱ መከላከያ ሰራዊት ምንም የለም ይሄ ታዲያ ለምንድን ነው እንደዛ ያሉት የሚለው በግልጽ ማስቀመጥም አለብን ከዛ በፊት ግን አሁን ሁለት ነገሮች ናቸው ያስቀመጡት አንዱ አርሶ አደሩ ብለን አስበን ነው የክረምት ጊዜ ስለሆነ ማረስ ስላለበት መዝራት ስላለበት ራሱ መመገብ መሆን የሚችልበት ሁኔታ መፈጠር አለበት እና ከውጭ እርዳታ እንዳንለምን ይህንን ለማስቀረት በሚል ነው የገለጹት ሁለተኛው ያው የበጎ አድራጎት ስራው የተጎጂዎቹንም ድጋፍ በቀላሉ እንዲያገኙ እንቅፋት እንዳይፈጠር በሚል ብሎ አስቀምጡታል ሁለቱ ነገሮች ማየት ይቻላል ይሄ እውነት ነው ወይ በመውጣታቸው ሊፈጸም የሚችል ወይም ይያሉም ይህንን ነገር በሚመለከት ምንድነው ሲሰሩ የነበረ ይህንን ለማስቀጠል ከሆነ አስበው አርቆ ማለት አርቀን አስበን ነው ብስለት ነው ዊስደም ነው በሚል ነው ሲገለጽ የነበረውና አርሶ አደሩ ማሰብ እንደ መነሻ የሚወሰድ ከሆነ በወጡበት ጊዜ ነው ወይ መውጣት የነበረባቸው ለክረምት ብለን እንዲሰራ ብለን ነው ያሉት ለአርሶ አደሩ ቢታሰብ ኖሮ ቀደም ብሎ ነው መውጣት የሚገባቸው ምክንያቱም ክረምቱ ቀደም ብሎ ነው የጀመረው እንደ በጊዜም አንፃርም ያው ከእህሎቹ አይነቶችም እና ቀደም ብሎ መዘራት የነበረባቸው አልፏል ስለዚህ በድንገት የተነገረ እንጂ አርሶ አደሩን አስበው አርሶ አደሩ አርቆ አስተዋዮች በመሆናቸው የመጣ አይደለም ቢሆን ኖሮ ቀደም ብለው አይ ክረምቱ የመጣ ነውና ያው ማረስም ስላለብህ መውጣት አስፈላጊ ነው ብለን ስለምናምን ብሎ መውጣት ይችላል ነበር ግን ጊዜውም አልፏል የቀረበ የተወሰነ ቢኖርም ጊዜው ካለፈ በኋላ ነው የወጡት ሌላው ግን ለአርሶ አደሩ አሳቢ ከሆኑ ምርጥ ዘር መዳበሪያ ሌሎች ነገሮችንም ማቅረብ አለባቸው አስፈላጊውን ዝግጅት ያስፈልጋል አርሶ አደሩ ዝም ብሎ አርሰ ብላ ይባላል እንደ መንግስት ያው እንደምናውቀው ማለት ነው ልማታዊ መንግስት ብዙ ድጋፎች አሉ አስቀድሞ የሚደረጉ ዝግጅቶች አሉ ምን ሰሩ ስለዚህ ይሄ ማለት ከዚህ አንፃርም ብናየው ውሸት ለአርሶ አደሩ ሌላውን ትተን ማለት ነው ወደ ጭፍጨፋው ወደ ሌላ ዝርፊያው ወደ ቃጠሎ ሳንገባ ማለት ወደ ተቋሙ ማፍረስ ሳንገባ እንዲሁ በጥሬው ከላይ አርሶ አደሩ በሚመለከት ምን አይነት እንትኖች ናቸው እንጂ ስራው ሌላ ነው ጥፋት ነው መግደል ነው መጨፍጨፍ ነው ንብረቱን እህሉም መውሰድ ነው በሬዎችንም ወይ መብላት ነው ወይ መግደል ነው ያልተሰራ ስራ የለም ስለዚህ እሱ በሌላ መልኩም ሊታይ የሚችል ነው ግን ለአርሶ አደሩ አስበው እንዳልሆነ በድንገትም አሳብ ሊሆኑ እንደማይችሉ ማስቀመጥ ይቻላል የተረጂዎችም ተፈናቃዮችንም ለመደገፍ ነው የሚለው ምን ሲሰሩ ነበር ከሰኔ 21 በኋላ አይደለም የተረጂ ጉዳይ አጀንዳውን ዓለም በሙሉ ሲናገርበት የነበረ ነው ያልተቆራረጠ ድጋፍ ወደ ተረጂዎች መቅረብ አለበት ረሃብ ገብቷል ሰው ሊሞት ነው መሞትም ጀምሯል የተባባሰም ሊሄድ ነው ስለዚህ ነፃ እንቅስቃሴ ፈቀድ በተባለበት ጊዜ ይታወቃል ትግራይ ላይ ምን ይሰሩ እንደነበረ
ማለት መንገድ መኪኖች ሲንቀሳቀሱ መንገድ እየዘጉ ወይም እየወሰዱ ወይም እየመለሱ የሆነ ቦታም ቢደርስም እየዘረፉ እንደ መንግስት ማለት ነው የኤርትራ ሰራዊት ሌሎች ወራሪዎችን በሙሉ ማለት ነው እንቅፋት ፈጥሮ ነው የነበሩት። ስለዚህ በድንገት ለተረጂዎች አሳቢ ሊሆንም አይችልም። ስለዚህ ሌላው ጥፋት አሁንም እዚህም ትተን ተረጂዎች ተፈናቃዮች ማለት የመጡት በእነሱ ምክንያት ነው። ሰፊ ወረራ በማካሄዳቸው ናቸው። የተፈናቃዮቹ ምክንያት እነሱ ናቸው ራሳቸው። ስለዚህ ለተፈናቃዮች አሳቢዎች ናቸው ሊሉ አይችሉም። ምክንያት እነሱ ስለሆኑ ወረራ በማካሄዳቸው እንጂ የተፈናቀለ ህዝብ እንደ ውጤት ማየት የቻልነው በእነሱ ምክንያት ነው። ስለዚህ አስበናል የሚለው ይሄ ነው ቀልድ ነው የሚባለው ለዚህ ነው። ስለዚህ ይሄ የማጭበርበር ግን ለምን በድንገት እንደዚህ መሆነ ምለው ማየት አለብን። በሌላ በኩል ግን በአገልግሎቶች ያው ተዘግተዋል። ኤሌክትሪክ፣ ይሄ ቴሌኮም፣ በረራ፣ ሌሎች ትራንስፖርቶች፣ ባንክም ይሄስ የተዘጋው ለአርሶ አደሩ በማሰብ ነው ወይ? ይሄ የተዘጋው ለተፈናቃዮች በማሰብ ነው ወይ? ምን ማለት ነው? ተፈናቃዩም አርሶ አደሩ ኤሌክትሪክ ቢጠፋ ልማት ቢጠፋ ድጋፍ ተፈቀና ያገኛል ማለት ነው ወይ? ሊሆን የማይችል ነው። የትራንስፖርትም እንደዛ ማለት ነው። የሚፈልገው ግብአት ለተፈናቃዮችም ለአርሶ አደሩ ካልተንቀሳቀሰ ከትግራይ ውጭ የሚመጣው ካልገባ እንዴት ብሎ ነው አርሶ አደሩ የሚፈልገው እንዳልነው ግብአቶች በወቅቱም ባይደርሱም ዘግይተውም መድረስ የሚችሉ ስለሚኖሩ ትራንስፖርት ዘግቶ አርሶ አደር እንዲያርስ ነው እንዲለማ ነው የሚለው ነገር ሊሆን የማይችል ነውና እንዲሁ ነው ለማደናገር ሌላ እውነታ ለመሸፈን ተብሎ የታወጀ እንጂ በተጨባጭ አርሶ አደሩን እንደማይደግፉ ከመጀመሪያው ይታወቃል። አርሶ አደሩን ሲያጠፉ የነበሩ ናቸው። ተፈናቃዮችን እንደማይደግፉ ከመጀመሪያው ይታወቃል። ተፈናቃዮች ምንጭ የነሱ ወረራ በመሆኑ ስለዚህ ከነሱ ጋር መሄድ አይደለም። የተኩስ አቁሙ ጉዳይም በዓለም ማህበረሰብ ብዙ ሲጠየቁ ነበር። ዞር በሉን ያሏቸው ታዲያ ሽማግሌ በሌለበት እንዲሁ በድንገት ገላጋይ በሌለበት ተኩስ አቁም ከየት መጣ? ስለዚህ ራሱ መነሻው እና ጊዜው ሆን ተብሎ ለማጭበርበር። ስለዚህ ይሄ ማለት ይሄ መንግስት በውሸት የታወቀ ነው። መዋሸት ውድ ሴት ነው። በውሸት ሁሉንም ነገር እሰራለሁ ባይ ነው። ለማደናገር ለማምታታትም በዛ ማሳምናለሁ ብሎም የሚያስብ ስለዚህ ማለት ከባህሪውም ተነስተን ማስቀመጥ የሚቻል ነው። ግን ከባህሪው ብቻ አይደለም። አሁን እንዳልኩት እውነታው የእውነታውን የሚሸፍን ውሸት ለማስመሰል ብሎ በሌላ በኩል ደግሞ ሌላ ጥቃት እንዳያስተናግድ ተኩስ አቁም ያለው አትተኩሱብኝ ነው፣ አትከተሉኝ ነው የሚል ነገር ደግሞ አለው። እኔ አቁም ያለውና ያቆሙ ነው። ዝም ብሎ ራሱ ብቻ አይደለም። አይከተሉኝ አቁሙልኝ ንገሯቸው ነው የተከተለው። እኔ አቁም ያለውና ያቁሙ። ስለዚህ ድንገተኛ ሆነው አንድ ነገር መግለጽ የምፈልገው ማለት የተወሰነ መነሻ ማለት ለምንድን ነው ወደዚህ በተለየ መቀሌው ሽሽት እና ድንገተኛ ተኩስ ማቆሙ ለምን መጣ የሚለው በምርጫ ወቅት ዝግጅት ሲያደርጉ በነበረበት የሆነ ነገር መስራት ፈልገዋል። ባዝ ይኸው አዲስ ነገር ምርጫውን ለማድመቅ ሰርፕራይዝ አቀርባለሁ ያለው ሰርፕራይዝ አክቹአሊ ሲባል ነው የነበረውና የሆነ ነገር ለመስራት ታስቧል። ሰውን ልቡን በማንሰብሰብ እንትን ማድረግ ፈልጓል። የሆነ ነገር ለመስራት እንደ ገጸ በረከት ሊያቀርብ የሚፈልግ ነገር
ያው በተለያየ መልኩም ስንከታተለው የነበረ ነው ኋላ ግን ያው እንደተባለው ሰርፕራይዝ ጠብቁ ሰበር ዜና ይኖራል ተከተሉኝ ያሱኝ ልቀቆኝ ነው የነበረው ህዝቡ ምን ሊፈጠር ነው ሲባል ነው የነበረው ታስቦ የነበረው የኛ ኃይል በተንቤን አካባቢ የነበረበት ወቅት ስለነበር ይሄን ኃይል ደምስሼ ለኢትዮጵያ ህዝብ ይኸው እንዴት ያልኩ መሪ እንዴት ያልኩ ጀግና ውጤት ያመጣሁልህ ከኔ በላይ ማን አለ ስለዚህ ምርጫው ይሄን ግምት ውስጥ አስገብቶ እንዲካሄድ ለማድመቂያ ነው የምርጫ ማድመቂያ ገጸ በረከት ነው ያው ሰርፕራይዝ አመጣለሁ ያለው ይሄንን ነው ስለዚህ ዝግጅት አደረጉ እቅድ አወጡ እቅዱ ከኤርትራ ሰራዊት በጋራ ሆኖ በኋላም በፊትም በአክሱም በኩል ሌላው ኃይል የመከላከያ ኃይል በተንቤን በኩል የኛው በአክሱም በኩል ከበን እናጠፋዋለን ብለው ዝግጅት አድርጓል ህዝቡ ያው ይረበሽ ነበር በተለያየ ሰማ ስለነበር የኬሚካል ጦርነትም ሊያካሂዱ ነው ያው ይወጣ ነበር በተለያየ አለን እናጠፋቸዋለን በኬሚካልም መሳሪያዎችም አሉን ሌት ያልነበሩ አዳዲስ ነገሮችም አሉ ስለዚህ ለቆታል ይሄ የነበረው ይሄን ማጥፋት ነው ይሄን ደምስሼ ወደ ምርጫ ገባለሁ ለምርጫ ማድመቂያ ሰርፕራይዝ አመጣለሁ በዚህ መልኩ ህብረተሰቡን ያሳሰውን ለውጣለሁ ብሎ ነው ተዘጋጅቶ የነበረው ከአንዱ የውሸቱ አካል እዚህም አለ ሰራዊቱን ሲያዘጋጅ የነበረው በተቃላይ የኛ ኃይል እዛክ ማለት አጠቃላይ ማለት ያለው 13 ሻለቃ ብሎ ነው ለሰራዊቱ ሲያሰለጥን የነበረው ሲያዘጋጅ ማለት ነው ከሻዕቢያም የኢትዮጵያ ሰራዊትም 13 ሻለቃ ስለዚህ ምን አላቸው እነዚህ ከበን መጨፍለቅ እንችላለን ስለዚህ ማለት ይሄ ራሱ ውሸት ነው የኛ አቅም ከዛ በጣም ከፍተኛ ነው የነበረው ለምን እንደዛ አደረገ ሌላ ጉዳይ ነው በራሱ ይመልሰው ግን ሰራዊቱን ያው ተልእኮ ቀላል ነው 13 ሻለቃም በትግል አንፃር ቀላል ነው ማለት አይደለም ግን ቀላል ነው ረጋግጠን መሄድ እንችላለን ማናሻሻ ነው ያደረገው በውስጡ ለህብረተሰቡም ያው እንዳልነው ሰርፕራይዝ ጠብቅ ብሎታል ለሰራዊቱም ያው ትንሽ ነው ምንም ያው ማለትኛ ከውጊያ በኋላ ያገኘናቸው ሰነዶች አሉ ከሱ ነው አሁን ተነስቼ እንትን የምለው 13 ሻለቃዎች ናቸው በቀላሉ ሊደመሰሱ የሚችል ናቸው የሎጂስቲክ ችግር አላቸው በራሳቸው መመገብ የማይችሉ ናቸው ረሃብ አለ ጥይትም የለም የተዳከሙ ናቸው የተወተኑ ናቸው ስለዚህ በጥቂት ቀናት መደምሰስ ለምርጫው እንደርሳለን ለሄን ይሄ በሰራዊቱን አነሳስቶ ያቺ ሰርፕራይዝ ለማምጣት ተወሮ ነው በልዙ ዝግጅት ደርገ የነበረው ውጤቱ ያው የተገላብጦሽ ሆነ እነሱ ከበን ቆርጠን እንደመሳቸዋለን ከበን ቆርጠን አጥፈንም የሚላለው እንጨርሳቸዋለን በሚል በሙሉ እንትን ነው የመጡት በሙሉ ተነሳሽነትና ውጤት የግድ እናመጣለን ከበላይም በቃ ይቺን አምጧት ነው የነበረው ይቺን አምጧት ቶሎ ባላቸው አቅም መጨረስ ስለዚህ እሷን ብሬኪንግ ኒውስ ተባሉ ሰበር ዜና ተብሎ እንዲቀርብ ሲጣደፉ የነበሩት ስለዚህ አንዱ እንዳልኩት ነው ይሄ ኃይላቸው ትንሽ ነው በቀላሉ ሊሰበሩ ሊደመሰሱ ይችላሉ ይሄን ብቻ ነው ምለው እንጂ ተደምስሷል ያው ሁሉ ጊዜ ተደምስሷል ነው ግን ይህችን በተመለከተ ውጤቱ ተገላቢጦሽ ሆነ እኛ ሳይሆን የተደመሰስ ነው እነሱ የቀረውም የሸሸው የነሱ የተበተነው የተከበበው እነሱ የተቆረጠው እነሱ ስለዚህ ይሄ የሆነን ምልክት ሰጥቷል
ግን ይሄም ሆኖ የተቀበሉት አይደለም። በቀጣይ የነበረው ማለት በርከት ያለ ያው ሪፖርት ቀርቧል። በተለያየ በቴምቤል ላይ የነበረው በጀነራል አሉላ ስም የተካሄደው ኦፕሬሽን ለውጥ አምጥቷል። ጠቅላላ በእኛ ሰራዊት በርከት ያለ የሰራዊት ኃይል የጠላት ኃይል ከ7 ኪሎ ጦር በላይ የተደመሰሰበት የኛ ከባድ መሳሪያዎች መያዝ የጀመርንበት የከባድ መሳሪያ ውጊያ አልነበረም እስከዛ ድረስ። ከተንቤን በኋላ ግን መድፎችም ሌሎችም ከባድ መሳሪያዎች ለመካናይዝድ የሚሆኑ ትጥቆች ያገኘንበትና አቅማችን ጠቅላላ የተቀየረበት። ስለዚህ ሰርፕራይዙ ጠፋ፣ አዲስ ሁኔታ ተፈጠረ፣ መደናገርም ተጀምሯል። ምን ሆነናል የሚል ምን ተፈጠረ የሚል ማለት እንዴት ሆነ? ምክንያቱም ሰርፕራይዝ መስጠት ጠበቅ ነበር። እኛ ሌላ ዝግጅት ጀምረናል መቀሌን ለማጥቃት። ቴምቤን ላይ ሳይሆን ብቻ እንትኑ ጥቃቱ ድምስሳው መቀሌ ዙሪያ ያለው ኃይል። ስለዚህ ኃይል ማሰማራት ስንጀምር ሽሽት ነው የተጀመረው። ኃይሎች ኦሬዲ ወጥቷል። እዚህ አካባቢ ያሉ መቀሌ አካባቢ ያሉ ሁኔታውን እንትን ማድረግ አልቻሉም። መቆጣጠር የሚችልበት ሁኔታ የለም። ይሄም እንደሚደመሰስ ያውቁታል። አሁን ወደ ዛሬ ሄዱ 13 12 ሳለቃ የሚባለው ትርጉም እንደሌለው ቁጥሩም አሁንም ባያውቁትም መደምሰስ የሚችል ትልቅ ኃይል፣ አሁን ደግሞ በጣም የታጠቀ ኃይል ከገመቱ በላይ አዲስ ነገር በአደባባይ ሲናገሩት የነበረው ውሸት የሚገለባበጥ አዲስ ክስተት እዚህ መታየት ተጀመረ። ክስተቱ ያመጣው ድንጋጤ አለ። በድንጋጤ ነው የወጣው ማለት የሚይዘው የሚጨብጠው ስለጠፋ ነው። መውጣት ነው አንድ አማራጭ ነበር፣ ካልሆነ ይደመሰሳል። በዚህ ጊዜ ነው ተኩስ አቁሙ እያለ ያለው። በእውር ድንብሩ መያዝ የሚጨብጠውን ሲጠፋበት የተኩስ አቁም ማለት ቅድም እንደተነሳው የጥሞና ጊዜ አለ። የትግራይ ህዝብ እንዲያስብ ብለን የጥሞና ግን ለራሱ እንዲያስብ ነው፣ እንዲዘጋጅ ነው። በተጨባጭ ሲያደርግ የነበረው የጥሞና የፈለገው ለራሱ ነው። ጊዜ ፋታ፣ ተኩስ አትተኩስብኝ ያለው ይሄ እውነታው ሞልቶ ማለት በተሟላ መልኩ አውቆታል ማለት አይደለም። ግን ውጤቱም መደምሰስ ስለሆነ ጊዜ ለማግኘት ብሎ ነው የተጠርፎ የወጣው። የጥሞና ጊዜም ያለው በቃ ንገሩትና ወያኔ ጆንታው እንትን ያቆምልን፣ ተክስ ያቆምልን። ስለዚህ ይሄ በድንጋጤ የመጣ ያልተዘጋጀበት፣ በሚዲያም አንዳንድ ነገር የምሰምቼ ነበር። ጥሩ ዝግጅት አድርገናል። ከአንድ ወር በላይ ነው ያጠና ነው። መሳሪያዎችም አውጥተናል። ስጋት አይኗችሁ ከዛም የመጣ ምንም ስጋት የለም። ቢመጡም ማስተናገድ እንችላለን፣ በደስታ እንቀበላቸዋለን። ደጀናችን አማራ ክልል ነው። በሁለት ወስስ ቀን የነበረው ፉከራ ነው። ህዝቡን ለማረጋጋት እነሱ ራሳቸው አልተረጋጉም። ህዝቡን ለማረጋጋት ተብሎ ሚዲያውንም ምናምኑም ማአት ወከባ ነው የነበረው። ለመሸፈን አንድ ደምሰናቸዋል ነው ሲሉ የነበረ። እንዴት ብለው ያሳምኑ? ስለዚህ ዱብ እዳ ሰርፕራይዙ ተገልብጦ ሌላ ሰርፕራይዝ። እኛ ሰርፕራይዝ ነው ያርግናቸው። ለሁሉም ሰርፕራይዝ ነው፣ ለትግራይ ህዝብ አይደለም። ትግራይ ህዝብ ያውቀዋል። እንጨርሰው ነው ሲል የነበረው የትግራይ ህዝብ ይሄን ጠላት። ሌላው ሲያደናብረው የነበረ ሲያጭበረብረው የነበረ ግን ምን ተፈጠረን ያለው። ስለዚህ ይሄ ዋሽቶ ማለት ነው። ለትግራይ ህዝብ አስበን ነው፣ ለአርሶ አደሩ ብለን ነው፣ ስጋት አይኖራቸው። ግን ይሄም ማለት አንዳንድ ሆነም ስከታተለው ነበር። እኛ ስንወጣ እኮ አቅም ቢኖራቸው ለምን አይወጉንም? ምንም እንኳን አልሆንም ሲሉ ነበር። ውሸት በነበረው አቅም እኛ አስቀርተናል። ኃይል መኪኖችን አስቀርተናል። ሁሉ የሚናገሩት ውሸት እንዳልኩት ውሸት ውድ እሴታቸው።
በእያንዳንዷ ውሸት እናገኛለን። ያ ሁሉ ዝግጅት አድርገናልም ሲሉ ሚሳኤሎች ጥለው ሄደዋል። ሚሳኤል አውጥተናል ነው ሲባል ነበር። ብዙ ነገሮች አለ የጣሉት ግን ይሄ የመሳሪያ ዲፖ መጋዘኖች አሏቸው ማለት ድሮም የነበሩ ናቸው። በእነሱ ቁጥጥር ስር ነበረ። መጋዘኖች የሚጠብቁ ሁለት ሻለቃዎች ሁለት የሻለቃ ኃይል ጥለው ነው ሄዱት። ሁለት ሻለቃዎቹ ኃላፊዎቻችን መቀሌ ያሉ ነው ሲሉ የነበረው መቀሌ ግን የለም ሰራዊት ፈርጥጦ ሄዷል። በአካባቢው ያለው ህዝብ ነው የነገራቸው። አረ ብቻችሁን የቀራችሁት እንደ መቀሌ እኮ እንልን ሄራስ መቀሌ ማንም እኮ የለም ወያኔ ነው ያለው። ስለዚህ የሚይዙትና መምጫብጡት ጠፍቷቸው ሰራዊት ሳይቀር ሳይነግሩት ውጣ ሳይሉትም ጥለው ይሁሉ እንዳልኩት መሰሪያዎችን ጥለው ብዙ ነገር ነው የጣሉት። አሁን እሱን መዘርዘር የሚያስፈልግ አይደለም። ዋናው በድንጋጤ ሸሽቶ ነው ሄደው የጥሞና ጊዜ ስለሚፈልግ ነው ለራሱ የተኩስም አቆምም ያለው እንዳንተኩስለት በግልጽ እንዳለው ለመዘጋጀት ነው የሄደውና ይሄ የተኩስ አቆም የሚለው ነገር ቀልድ ተባሉ። በጣም ቀልደኛ እውነታው በተግባርም ይሄንን የአርሶ አደሩም የተባለው ምንም ነገር እንዳያገኝ ተፈናቃዩም ምንም ነገር እንዳያገኝ ቆልፎ ዘግቶ ትግራይ የዘር የማጥፋት ፕሮጀክቱ የማስቀጠል ትግራይ ውስጥ ማለት በአብዛኛው የትግራይ ውስጥ ማስቀጠል አልቻለም። ትግራይን ከቦ አጥሮ ግን አስቀጥሎታል። ለውጊያም ሲዘጋጅ ነበር። ለዚህ ነው እኛም በተከታታይም ወደ ውጊያ የገባነው አሁንም ማለት እየታገልን ያለ ነው። እዛ ላይ ዶክተር ያው ለትግራይ ህዝብ የጽሞና ጊዜ ሰጠው ቢልም አብይ አህመድ አሁንም ግን በጥላቻ ህዝቡን እያሳሰተ ወደ ላዳግመ እልቂት ህዝብ ክተት እያወጀ ነው ያለውና ይህስ እንዴት ነው የሚታየው? ማለት ያው እንዳልኩት አዋጅ ትክክል ውሸት እንደሆነ በተግባር ይሄም አሁን የተነሳው በተግባር ያየ ነው። አንድ እንደዛም አልነበረም። በተግባርም እየታየ ያለው ትግራይን መክበብ ብቻ አይደለም፣ ትልቅ ዝግጅት ነው። ትልቅ ህዝቡን ወደ ጦርነት የማስገባት የማነሳሳት ስራ በከፍተኛ ደረጃ እየተሰራ ነው ያለው። ይሄ ማለት ትግራይን የማጥፋት ፕሮጀክታቸው ስቲል ማስቀጠል ነው የሚፈልጉት። ሲሰሩት የነበረ በትግራይም ይሄንን ነው። የህግ ማስከበር የሚባል አይደለም። ይሄን ፕሮጀክት ማስቀጠል ፈልገዋል። ስለሆነም ነው ህዝቡን በተለያየ ቅስቀሳ መጡባችሁ፣ ሊጨርሷችሁ ነው፣ እንደገና ሊገዟችሁ ነው። እኔ የኋላ ታሪኩ ተተን ወያኔ ብቻ አገርን የገዛበት ሁኔታ የለም። ግን አሁን ወደዛ አንገባም። ከነበረም ኢህአዴግ ነው፣ ከይሄውን ነበረም ፌደራል ነው። ብዙ የተነጋገርንበታል። ጥፋትም ካለ የጋራ ነው፣ የአንድ ወገን ሊሆን አይችልም። ልማትም ካለ የጋራ ነው፣ የአንድ ወገን እኔም ጥቻለሁ ሊል አይችልም። እሱ ወደዛ መግባት አንችልም። አሁን ተመልሶ ወደዛ ነው እየገባው ያሉት። በቃ ይሄው 3 ዓመት ሙሉ ሲናገሩት የነበረ እንደ ሲያምታቱበት የነበረ በተወሰነም ደረጃ እሱን በመድገም አሁን በቃ ሊበሉህ ነው ሊጨርሱ ነው የሚለው ዘመቻ ያው በጣም አጣጥፎታል። ይሄም የሚይዙት የሚጨብጡት ስለጠፋባቸው ነው። በደጀናችን ሆነን ብዙ ስራ እንሰራለን አሉ፣ እናስተናግዳለን አሉ፣ ደስታውን አንችልም አሉ። ታዲያ እንዳት አሁን እንደገና አዲስ አዋጅ ማመጣው? አዋጅ ለኛ የቆየ ነው፣ አዲስ ነገር አይደለም። ግን ጮሆቱ ምን አመጣው? እኛ በውጊያ ላይ ነን፣ አዲስ ነገር የለም። እነሱ ቅድም ሲለው የነበረን በተደጋጋሚ ይዋሹ፣ ደምስሰናቸዋል፣ ህግ ያስከበር ነው፣ ብዙ ነገር ተስተካክሏል፣ ውጤት አምጥተናል ሲሉ ስለነበረ በድንገት ብዙ ነገር ስለተቀየረ ተጨማሪም ድሎች ብዙ ቀናት ሳይደርሱም አሁን የደቡብ ትግራይ ነፃ ወጣ ነው። ከዛም አልፈን ሲዘጋጁ የነበሩ ኃይሎችም ደመሰስ ነው፣ በተን ነው። ምን እየሰራ እንደሆነ እየታየ ነው። አሁን መመለስ አይችልም። አሁን እንደዚህ አድርገናል ህግ እናስከብራለን ማለት አይችልም። አሁን አጀንዳው ጠቅላላ ስርዓቱ እየተናጋ መሆኑ በተጨባጭ ያየ ነው። ይሄ ነገር የት ነው የሚደርሰው? ከትግራይም አልፎ እየወጣ ነው። ስለዚህ ማድረግ ያለበት
በሙሉ መቀስቀስ ነው ከእንግዲህ በኋላ ህዝቡ ካልተነሳ ለአገር ብለህ ካልዘመትክ ለባንዲራህ ብለህ ለዳር ድንበር ብለህ የውጭ ኃይል እንደመጣ ማለት ነው ጦርነቱ ከትግራይ ህዝብ ነው የተበደለ ህዝብ ነው ይሄ የተዋጋ ያለው ጨፍጭፋችሁናል ብሎ ነው አሁን እናንተንም እስከ መጨረሻው እንፈረዳችኋለን እያለ ያለው ራሱን ለመከላከል ነው ከማነቆ ለመውጣት ነው ታንቋል ማነቆውን ሊበጣጥስ ነው ሊከፍት ነው ትራንስፖርት ሊከፍት ነው እህል እንዲመጣ ነው ሌላ ነገርም ሸቀጦችም እንዲመላለሱ ነው አንቃችሁን አትቀሩም ያነቀን በጣጥሰን እንበትነዋለን እንደመሰዋለን ነፃ እናደርገዋለን እያለ ያለው አጀንዳው ይሄ ነው እነሱ ያለ ያሉት አዲስ አበባ ሊመጣ ነው እንደዚህ ሊያርግ ነው ሊጨርሰው ነው ስለዚህ ዋናነት ማጋለጥ ነው ሌላ እንትን የለውም እውነታው ሌላ እንደሆነ ቅድም እንደገለጽኩት ዓላማችን ሌላ ነው አስቀምጠናል 3 ዓላማዎች አልኳቸው ማለት ከዚህ ውጪ የራሳችን ደህንነትና ጸጥታ ማስከበር ማነቆውን ደግሞ መበጣጠስ አለበት ታንቀን ቁጭ ማለት አንችልም አንቆን ሊገለን አይችልም የትግራይ ሊጠፋ አይችልም ታንቆ ይሄ ነው እየተሰራ ያለው ስለዚህ እውነታው መታወቅ አለበት ነው እነሱ ግን እንደተገለጸው በከፍተኛ አዋጅ እየሰማን ነው የተከታተል ነው ቀስቆሶ ዳር ድንበር ተጥሷል ነው በዳላነት የተቃጣለ ጋር ነው እና የውክልና ጦርነት ምን ብለው ይገልጻሉ የውክልና ጦርነት የትግራይ ህዝብ ተጨፍጭፎ ካልተኛ ይባላል ዝም ተጨፍጭፎ ዝም ማለት አለበት ጭፍጨፋው እኮ ነው ወደዚህ ያነሳው መብቱ በመነፈጉ እኮ ነው ወደዚህ ያመጣው የምን ውክልና ነው የትግራይ ህዝብ ነው አሁንም እየታገለ ያለው ለማጭበርበር ለማምታታት በማደናገር ያው በውሸት አይደለም እነዚህ የሚኖሩት አሁን ውሸትን ለማስቀጠል ነው እየፈለጉ ያሉት ይሄ ደግሞ አሁን አይሆንም የእውነት ጊዜ ነው እውነት የምታሸንፍበት ጊዜ ነው ቀብረዋታል ላለፈው 8-9 ወር አሁን አይቀበር ወጥቷል የፈካ ነው የሚሄደው ስለዚህ እውነታው የደመቀ ስለሚሄድ ቁርጣቸው ማወቅ ያለባቸው የመጨረሻ ጊዜያቸው ነው እየደረሰ ያለው ወንጀለኞች ይጠየቃሉ አጭበርብሮ እንደዚህ አድርገው አሰልፈው አይወጡም የሚቀይሩት ነገር የለም የህዝብ ትግል ነው በ8 ወር ነው ያገለበጣቸው ከዛ በላይም በስራ መስራት የሚችል የህዝብ እንቅስቃሴ ነው ያለው ሌላ ተአምር ማለት ያመጣ ነገር የለውም ሌላ ጉድም ያለው አይደለም ግልጽ ነው መብት ነው መብታችን ተረግጧል ተበድለናል አሁን ደግሞ ታንቀናል ይሄን ንፍታው የግልጽ ነው አጀንዳ ነው የምዳር ድንበር ነው ወልቃይት ጸገዴ በአማራ ክልል ካልሆነ ዳር ድንበር ይባላል ለመብቱ የሚያደርገው ትግል የውክልና ይባላል ይሄ አይሆንም አይሰራም እስካሁን የሰሩትም ያው ውጤቱ አይተነዋል ካሁን በኋላ የሚሰሩትም አሁን ያጠረን እድሜያቸው ማጭር ነው ያላቸው አማራጭ ወይ በሰላም ይፍቱት ወይ መደምሰስ ነው አሁን ማምለጫ ጊዜም የለም ሰው መደናገር የለበት የምለው ለዚህ ነው እውነታው ሌላ ነው ያጭበረብሩ የዋሹ ሊቀጥሉ አይችሉም ጊዜው ይሄደ ነው ያለቀባቸው ነው መልካም ዶክተር ደብረጽዮን ያው ሌላው አስገራሚ የሚያደርገው ግን ይህ የውሸት ትርክት መቀጠሉ ነው የአማራ ልሂቃና አብይ አህመድ እንግዲህ የትግራይ ሰራዊት በአማራ ህዝብ ላይ ሂሳቡን ሊያወራርድ ነው የበቀል ዘመቻ ይፈጽማል የሚል በአማራና በትግራይ ህዝብ መካከል ደም ለማቃባት የእርስ በርስ ጦርነት ውስጥ ለማስገባት አሁንም የጥላቻ ዘመቻው እንደቀጠለ ነው ያለውና ይህንን ነገር እንዴት ነው መክታት የሚቻለው ምክንያቱም የትግራይ ህዝብም በጠላትነት ተፈርጇል አዲስም እንኳን ባይሆን በይፋ በሚዲያ የሚቀሰቀስበት ሁኔታም ተጀምሯልና ይህንን በሁለቱ ህዝቦች መካከል የሚፈጠረውን የእርስ በርስ ቁርሾ እንዴት መፍታት ነው የሚቻለው እንደተገለጸው አሁንም ቅስቀሳው ያለ ነው ለኔ አዲስ አይደለም ምንም አዲስ የለም የትግራይ ህዝብ ሲጨፈጨፍ እንደፈለጉ ሲፈነጩ ስለነበሩ በየዳንኬራው ድላቸውን ሲያከብሩ ስለነበሩ በመደናገጥ የሚይዙትና የሚጨብጡት ስለተፋባቸው ወደ ተለመደው ፕሮፓጋንዳ ነው የገቡት አሁን ኮይ ፕሮፓጋንዳ ጊዜ አይደለም አሸባሪው እንደዚህ ነው ህዝቡ እንደዚህ ነው ምናምን እየተባለ የሚያመልጡበት
ምንም እንትን የለውምና ይሄ የቆየ እነዚህ ሊቃን ከሁሉም በላይ መጋለጥ ነው ያለባቸው። መጋለጥ አገርን የሚያፈርሱ የሚያተራምሱ አገርን የሚያጠፉ በእኛ ሁኔታ ደግሞ የትግራይ ህዝብ እንዲጨፈጨፍ አቅደው የሰሩ ከውጭ ኃይልም የተባበሩ ሁሉም ሊቃን ማለት ባንችልም አብዛኛው የአማራ ትምክህተኛው ሊቃን ሌላም ፖለቲከኛ የሚገባበት ነው። በትግራይ ጭፍጨፋ ከፍተኛ አደጋ ያደረሰ ጣልቃ ገብነትና ተሳትፎ የነበረ ነው። ይህ ትግራይ ሲጨፈጨፍ ትግራይ በራሱ በአገሪቱ ኃይል ብቻ ሳይሆን በኤርትራ ኃይል ሲጨፈጨፍ ዝም ረጭ ብለው የነበሩ እንዴት አሁን ይናገራሉ? ለመብቱ ሲነሳ ውጤት ማምጣት ሲጀምር ጠላቶችን መደምሰስ ሲጀምር መንጫጫ ተጀመረ። ለምን? የትግራይ ህዝብ እንዲጠፋ ነበር የተፈለገው። የትግራይ ህዝብ ከስር መሰረቱ እንዲያልቅ ነበር የፈለጉት። አንገቱ ደፍቶ እንዲገዛ ነበር የፈለጉት። ይሄም ሳይሆን ሲቀር መንጫጫት። አሁን ዳር ድንበር የአንድነት የሀገር መተራመስ ተብሎ ሲነሳ ያው እንደተባለው ይነሳልና ማለት ትግራይ ውስጥ 8-9 ወር አሁንም አለ የኤርትራ ሰራዊት ገብቶ ያ ሁሉ ጉዳት ሲያደርስ ለምን አይናገሩም? ስለ ኢትዮጵያ የሚያስቡ ከሆነ ወይ ትግራይ ኢትዮጵያዊ አይደለም አላሉትም። እንደዛ ማለት ነው መጨረሻው ይሆን። እንዴት አሁን ይናገራሉ ነው? የትግራይ ህዝባችን እኮ ይባላል በአንድ በኩል፣ በሌላው ግን የታወቀ ነው የተፈረጀ ነው። ድሮም ማለት ካልጠፋ ይሄ 5-6 ሚሊዮን ሲባል ነው የነበር 95 ሚሊዮንና 5 ያው የታወጀ ነው ቆይቷል። ይሄ ነገር የታወጀ አሁን ነው ወደ ተግባር የገባ ሙሉ በጦርነት መልኩ ማለት ነው። የውጭ ኃይልን ጋብዞ የወገኑን የሚጨፈጭፍ ከነዚህ በላይ ወንጀለኛም የለም። ስለዚህ ማጋለጥ ሳይሆን እነዚህ ሊቃን መጠየቅ ልክ እንደ አመራሩ ማለት ነው። በአመራሩም የራሳቸው ድርሻ አላቸው። በተለያየ መልኩ በሚፈጽሙት የፕሮፓጋንዳ ሌላም ተግባር መጠየቅ የሚገባቸው ነው። ህዝቡ እንደሆነ ግን እኛም ከደጋግሞ አማራ ጠላት ብለውታል ምናምን ይላሉ። የሌለ ነገር አሁን በተግባር በመሬት ላይም እየታየ ያለው የኛ ሰራዊት በአማራ ክልል ገብቷል፣ በአፋርም ክልል ገብቷል። ማለት ብዙ በሚዲያ መውጣት የሚገባቸው ነገሮች አሉ። ህዝቡ ለኛ ሰራዊት እንዴት አቀባበል እንደሚያደርግለት ፈርቶ ነው? ተንበርክኮ ነው? አይደለም። እንዴት ብሎ ይበረከካል? አንድ የሆነ ታጣቂ መጥቷል በሚል ከነ ትጥቁ እኮ ነው እየተቀበለ ያለው። እናንተ እናቃችኋለን፣ የመለስ ኢህአዴግ እናቃለን፣ ለህዝብ እንዴት እንደምታስቡ፣ ህዝብ እንደማትጎሩ፣ ለሱ ብላችሁ እንደምትታገሉ የድሮ እንትን ትዝታው ነው የተነሳው። በደል ተፈጸመ ደግሞ ያውቃል። ብልጽግና ብድሏቸዋል። ትግራይ ላይ አልተናገረውም ባለፉት 8 ወራት። አሁን ግን እየተናገረው ነው። ተበድላቸዋል እናውቃለን። ማን ላይ እንደምታነጣጥሩ እናውቃለን። ኖት በህዝቡ እኛም እናጣጣረው በአመራሮች ላይ ነው። በፌደራልም በአማራ ክልል አመራሮችም ላይ ነው። ስለዚህ ወገኑን የለየ ሂደት ስላለ መሬት ላይ ሲያስደነግጡ ነበር፣ ግን የለም። አሁን ያለንበት በአማራ ክልል ነው፣ በአፋር ክልል ነው። በደንብ በተለያየ መልኩ ድጋፉን እየገለጸ እንተው ዝርዝሩ በተለያየ መልኩ ያው ክፍተት ይኖራል ብለን ነው እኛም ሰራዊታችንም እኛም እናስበው። ሲያንደናግሩት ስለነበረ ሲዋሹት ስለነበረ፣ ህዝቡ ግን እንደዛ አይደለም። ወደ ውስጥ ሲገባ ህዝቡ እንደዛ አይደለም። ስለዚህ መሬት ላይ እየታየሉ ነገ ሊወጣ ነው። የተለየ ህዝብ አይደለም አማራው። ስለዚህ የልሂቃኑ አውርተው የተወሰነም ያው እንደተባለው አሰልፈውም ወደ ውጊያ ያስገብ ነው። ምንም የሚቀየረው ነገር የለም። ህዝብ ለህዝብ የሚባል ቀን አይሆንም። ህዝብ ለህዝብ የሚባለው እያየ ነው ስለሆነ ከጅምሩ
ግጭት ከህዝብ ጋር የሚባል የለም ግጭት ከሰራዊት ጋር የሚባል የለም የትግራይ ህዝብ ምን እንደሆነ ሰራዊቱም ምን እንደሆነ ህዝቡን እንደሚያከብር በተግባር መሬት ላይ ህዝብን አይነካም የሚል በተግባር ያያዩ ነው በንድፈ ሐሳብ አይደለም በንድፈ ሐሳብም እንደዛ ነው ድሮም እንደዛ ነበራችሁ ነው የሚለው የድሮ እንትናችሁ ነው ያየን ያለ ነው እንደ ኢህአዴግ አሁን የተንቀሳቀስን አይደለንም የትግራይ እንዳል ነው የትግራይ ሰራዊት ነው ለራሱ መብት ብሎ ነው ግን መስራት ያለበት ስራ እዛ ስላለን የገባው ለማስተዳደር አይደለም የገባው እዛ ለመወረር አይደለም ሴቶች እንደሚሉት በእኛ ላይ ግፍ ተፈጽሞስ በዛ ላይ ግፍ ለመፈጸም ሊሆን አይችልም የራሳችን ባህሪ አይፈቅድም እንደነሱ ልንሆን አንችልም በምንም አይነት እንደነሱ ልንሆን አንችልም እኛ የህዝብ ጥቅምን የህዝብ ችግርን በደንብ አይተን በሱ ላይ ተመስርተን ነው የምንሰራው ወገናችን እናቃለን ጠላታችንን እናቃለን የአማራ ህዝብ ወገናችን ነው የአፋር ህዝብ ወገናችን ነው ሌላም ህዝብ ወገናችን ነው መደናገርም ቢኖር ማስረዳት ነው ስለዚህ ይሄ ህዝብ ለህዝብ የሚለው አይሰራም መጨፋጨፍ ይያየ ነው ስለሆነ ጥሎትም እየሄደ ነው በውጊያም ሰብስበው ያስገቡት ነው ተበትኖ ነው የሚሄደው አንዳንድ የሚነሱም አሉ እንዴ እናንተ ለትግራይ አርሶ አደሮች ብላችሁ ነው ወጣን ያላችሁት የመከላከያ ሰራዊት የወጣ የተባለው እንዲያርሱ ተብለው ነው እኛ ሳናርስም አማራ አርሶ አደር ማረስ የለበትም የትግራይ አርሶ አደር ይረስ ተብሎ ወጣችሁ የአማራ አርሶ አደር ደግሞ ግባ ወደ ጦርነት ትላላችሁ ለምን ጥያቄ እኮ ያነሳን እኛም እኮ የክረምት ጊዜ ነው አርሰን መመገብ ካለብን እንዲያልፍልን እኮ እንፈልጋለን ለምን ወደ ግንባር ሄዱ ትሉናላችሁ ተቃርኖ እኮ መሬት ላይ እየታየ ነው ራሱ ህዝቡ ታጣቂው ያነሳ ነው ጥያቄዎቹ እና ይሄ ህዝብ ለህዝብ የአማራ ልሂቃን እንዳልኩት ነው ትግራይ እንዲጠፋ ስለሚፈልጉ አነሳስተው ወደ ግንባር አስገብተው ሊጨፋጨፍ ሊፈልጉ ይችላሉ የመኮርት ነው አይሳካም መልካም ዶክተር ታዲያ እንደዛ ከሆነ ዘንዳ የትክክለኛ ወይም እውነታው የአማራ ህዝብ ላይ ካለ እንደዚህ ብሎ የሚረዳ ከሆነ የአማራ ልሂቃን ደግሞ የሚያደርጉት ነገር አለ ትግራይ ጋር በተፈጸመው ግፍ አብዛኞቹ ድጋፋቸውን የገለጹ ናቸው አሊያም ዝም ያሉ ናቸው የሚበዙት እንደዚህ ታዲያ ከሆነ እንደ ኢትዮጵያ አብሮ መቀጠል የሚያስቀጥል ሁኔታ ሊፈጠር ይችላል የሚያስቀጥለን ነው ታዲያ አብሮ ይሄ ጥያቄ ማለት እንደ ሀገር እንድትቀጥል የሚያደርግ ነው ወይ ኢትዮጵያን በእኛ በኩል ማለት አስተያየት መስጠት ይቻላል ኢትዮጵያ ተቀጥላለች አትቀጥልም የሚለው የኛ ጉዳይ ብቻ አይደለም እኛ ኢትዮጵያ አትቀጥል ስላልን አትቀጥልም ወይም አትቀጥልም ስላልን አትቀራለች ማለት አይደለም ስለዚህ ሰፊ እንትን የሚያስፈልገው ነው ማለት ያገባናል የሚባሉት ሁሉም ማየት መወያየት የሚገባቸው ጉዳይ ነው ግን ትክክለኛ ጥያቄ ነው እኛ በእኛ በኩል ማለት ከትግራይ አንፃር ይሄ ስናየው ሌላው የራሱ አስተያየት እና ሐሳብ ሊኖረው እንደሚችል የታወቀ ነው የጋራ ጉዳይ ነው ከኛ አንፃር ስናየው ማለት ባጭሩ ለማስቀመጥ የምፈልገው ትግራይን ወደ ጥግ ተገፍታለች በዚህ የኢትዮጵያ ፕሮጀክት ወደ ጥግ ስለዚህ ተገፍቷል አሁን በዚህ ጦርነት ይሄ ጦርነት እንተው ሌላ ታሪክ ነው ከጦርነቱ በፊት ትግራይን መግፋት ጀምሯል ከፌደራል ማለት ያው ሁሉንም ያሰባሰበ ነው በካቀራረጹ ከ2-3 ዓመት በፊት ጀምሮ መግፋት ነው የነበረው የጂኦግራፊካል ብቻ ፖለቲካል እንትኑ መግፋት ነው በአንድ አካባቢ ነው ያለው አቀማመጡ ግን ፖለቲካል አካሄዱ ትግራይን የሚገፋ የሚበድል በፌደራል መንግስት ተሳትፈው ዜሮ የሆነበት ሄዶ ያው ምክር ቤቶችም ያው ህጋዊ በነበረበትም ጊዜ ቢሆን ማለት ነው የትግራይን አግልሎ የሚሄድ የተለያዩ ውሳኔዎች የሚወሰንበት ኋላ ደግሞ ያው ከመስከረም የምንለው ከመስከረም 25 በኋላ የ2013 ሙሉ በሙሉ ትግራይም የሌለበት ለትግራይም ያካተተ አይደለም ደመንግስት ትግራይን የሚያገል ኢትዮጵያ ምን ማለት ነው ማለት እንችላለን ትግራይን አግልሏል ከጦርነቱ በፊት
መንገድ ሲዘጋ ያው ይታወቃል የአማራ ፋኖ የአማራ ሚሊሻው እንትን ሲያደርግ ፌደራል መንግስት እሰየው ደጋ አደረጋቸው ነው ይስተካከል አላለም። በትግራይ ላይ ከፍተኛ ተጽዕኖ በመሪዎቹም ሳይቀር ቦታቸው አስገብተን አገራቸው እንዲገባ አድርገናል። ልካቸውን ቆይቷል። ከአገሪቱ ጠቅላላ አመራርና አካሄድ እንዲነጠል ግፊት አሁን ከትግራይ ህዝብ ወይ ከወያኔ ከሌላም ድርጅት የመጣ ነገር አይደለም። ገፍተውታል ወደ ጥጉ። ምርጫውም ያው ታወቃል። ምርጫ በማካሄዳቸው በአካባቢው የክልሉ መስተዳድር ነው የመረጠው። የምን ምርጫ? በጀት የሚባል የለም። ፌደራል መንግስት የለም ማለት ነው። ፌደራል ስርዓቱ አፍርሰውታል። ሌሎች ድጋፎችም የነበሩ አንሰጥም። ስለዚህ ከጦርነቱ በፊትም ተናግረውታል። ይህን ትግራይ አውጥተውታል። ራሳቸው አውጥተውታል። በጦርነት ሙሉ በሙሉ ነው የዘጉት። የውጭ ኃይልም ጋብዘው ለዛው የፌደራል ኃይሉም የሚገባበት ሁኔታ አልነበረም። እንደዚህ ተደረገ፣ ተተኮሰ፣ ሰሜን ይህ አይደለም። ሊሆን አይችልም። አንበርከከን ካልገዛናቸው ካላጠፋናቸው የነበረው እንደሚታወቀው 40 ዓመት ወደ ኋላ እናስገባቸዋለን። 100 ዓመትን ያው መሪዎቹ ሲናገሩት የነበር ነው። ምን የህግ ማስከበር ነው? የማጥፋት ትግራይን የማጥፋት ነው። ስለዚህ የማስጠጋት ብቻ አይደለም ማለት ነው። ጦርነቱን ስንጨምር የማጥፋት ከምድረ ገጽ የማጥፋት ስራ ነው ሲሰሩ የነበረ። ስለዚህ ይሄ ኢትዮጵያን እንዴት ትቀጥላለች የሚለው እንዳልኩሽ ሌሎችም መወያ መሆን ያለበት ነው። ከትግራይ አንፃር ግን እነሱ ወስነዋል። ማስጠጋት ማጥፋት። ስለዚህ የተዘጋ ነው በእነሱ በሚሰሩት ስራ። ስለ ኢትዮጵያ አሁን መነጋገር አይቻልም። መናገር ያለባቸው እነሱ ናቸው። ትግራይ በምንድን ነው የሚያዩት እነሱ? የውጭ ኃይል ወይስ እንደ ኢትዮጵያውን የሚያዩት? እነሱ አሁን እንደሚሉት አይደለም። ወንድማችን የት ነበር ሲጨፈጨፍ? አንዳንዶቹ ደግሞ ያው ሲወስኑ የነበሩ ሰዎች ናቸው። ስለዚህ በዚህ ጉዳይ ላይ መጀመሪያ እነሱ ናቸው መመለስ ያለባቸው። እንዴት ነው የሚያዩት ይሄንስ? ለምን ተፈጸመ የሁሉ ድርጊት? ከጦርነቱ በፊት ስለምን እንደዛ ሲሰራ ነበር? ስለዚህ እነሱ ናቸው መመለስ ያለባቸው። እየዘጉት ያሉት እነሱ ናቸው። በእኛ በኩል እኛ ያው በደልና ግፍ ነው የተሸከምነው። ጦስ ነው የወረደብን። ሁሉም በሰላም፣ ሁሉም በፖለቲካ፣ ሁሉም በውይይት፣ ሁሉም በምርጫ ምርጫም ለዛ ነው ያካሄድነው። ሰላማዊ ጉዞ ነው። ፖለቲካው ስርዓቱን ተከትሎ ሄድ ነው የኛ አቋም። የለም ለዚህ ነው ዋናው የሁላችንም ቢሆን ጉዳዩ ዋናው መመለስ ያለባቸው እነሱ ናቸው። ዘግተውታል ነው እኔ ዘግተውታል። አሁንም እየቀጠለ ያለው ጠቅላላ ሊቆርጡት ነው። እንደገና ትግራይን ወራለን ቢሉ ነገሮች በሙሉ ነው የሚዘጋው። ስለዚህ ሲሪየስ ጉዳይ ነው ማለት በደንብ መታየት የሚገባው ነው። እነሱ ናቸው መመለስ ያለበት። በእኛ በኩል ግን እንዳልኩት አስጠግተውናል። አሁን ደግሞ በጦርነት ሊጨርሱን አስበው ከሽፏል። ህልውናችን አራግጠናል። ግን ገና ነን። ቅድም እንዳልነው ገና ነን። ህልውናችን የቀጣይ ጉዟችን ደግሞ ገና እንወስናለን። ወደዛ ደረጃ ደርሰናል። እኛ የምንወስንበት ጊዜ ነው እንጂ ያለብን ሁኔታ አደገኛ ነው። መልካም እንግዲህ የትግራይ መንግስት ጦርነቱን ለማቆምና በሰላም ለመፍታት የተኩስ አቁም ቅድመ ሁኔታዎችን አስቀምጦ ለድርድርም ዝግጁ መሆኑንም ገልጿልና ሰላም ለማምጣት ከተፈለገ ለምንድነው ቅድመ ሁኔታዎችን ማስቀመጥ ያስፈልገው? በሌላ በኩል ደግሞ ዓለም በጦር ወንጀለኝነት እየጠየቀው ያለውን አብይ አህመድን ቅድመ ሁኔታውን ተቀብሎ ለሰላም ፍላጎት ይኖረዋል ተብሎ ይጠበቃል ወይ የሚለውን እንመልከት። ልክ ነው ማለት ለይተን ማየት አለብን። ይሄ የጦርነት ላይ ማለት ጦርነት ውስጥ ብንሆን ከባድ ጦርነት ላይ የትግራይ ህዝብን ለማጥፋት በታወጀ ጦርነት ላይ ማአት በደሎች የተፈጸሙበት የዘር የማጥፋት ዘር የማጽዳት ስራ የተሰራበት ሴቶቻችንን ቀድመን አንስቼዋለሁ። ያው ይታወቃል።
ልታሰበው ማትችል ልትደግመው ማትችል ጉዳይ ግፎች ሌሎች በጣም በርካታ የሆኑ ለዓለምም በጣም ለኛ ብቻ ሳይሆን ለዓለም ያስደነገጡ እንደዚህ አይነት አላየንም ነው የሚለው ብዙ የታሪክ ምሁራን በዚህ እንደዚህ አይነት ስራዎች ብዙ ጦርነቶች የሚያየ እንደዚህ አይነት አውዳሚ ባጭር ጊዜ እንደዚህ አይነት ውድመት ጠቅልሎስ የመጥረግ ለመጨረስ ተብሎ የተሰራ እንደሆነ ይሄ ምንም ከጁንታ ከምናምን ምንም ግንኙነት የሌለው ህዝብ ከመጨረስ ጋር የተያዘ ስራ የሰሩ ለዛም እንዳልነው ተነሳስተን እንደዚህ አስከፊ በመሆን ተሳስተን ያመጣነው ለውጥ በጦርነትን ጨርሰው የሚልኛ አሁን የለንም። ሄዶ ጦርነቱ ማብቂያው ሰላም፣ ማብቂያው ድርድር፣ ማብቂያው ፖለቲካዊ መፍትሄ ነው። መጀመሪያ ያልተቀበሉት የሰላም ፖለቲካው ህጋዊ ስንለው የነበረ አሁን ወደዛ ነው የምንገባው። ለዚህ የተኩስ አቁሙ ከዚህ ነው የሚነሳው። መጨረሻው በሰላምና በፖለቲካ በህጋዊ መንገድ መቋጨት ስላለበት ነው። እነሱ ቅድም ገልጫለሁ የውሸት ምንም ሽታም የሌለው ተኩስ ለማቆም ፍላጎት የሌላቸው እንዲሁ ለማጭበርበር ተደናግጠው ተደናብረው የሚይዙት የሚጨብጡት ሲጠፋባቸው ያወጁት ነው። አትከተሉን ነው፣ ጥሞና ጊዜ ስጡን ነው፣ ለማስተንፈስ ነው፣ ራሳቸውን ለማዘጋጀት ነው። ሲጀምሩ ተከተልናቸው። ግን ይሄም ቢሆን መልእክት ነው ያስተላልፍን ያለ ነው። በኃይል አይሆንም፣ እኛም አንለቃችሁም፣ ወደ ተኩስ አቁሙ እንግባና ተደራድረን ስርዓት እናስይዘው፣ ተኩሱን እናቁመው፣ ሌሎች ስራዎችን ሌሎች ፖለቲካዊ መፍትሄዎች የሚል አስቀምጠናል። ስለዚህ እነዚህ መጀመሪያ 7 ነጥብ አውጥተናል። ኋላም ያሻሻል ነው አለ 2 ነጥብ ያሻሻል ነው። ከዛ ጋር ማያይዘን ወደ ድርድር ከመግባታችን በፊት እነዚህ ፈጸሙ ብለን 6 ነጥብ ዘርዝረናል። ይሄ ጨመር ነው 7 ነጥቡን ለመቀየር አይደለም። 7 ነጥቡ አሁንም 7 ነጥቦች አሉ። ይሄ እንዳለ ነው። ወደ እነዚህ 7 ነጥብ ለመግባት እነዚህ ወራሪዎቻችን ለመደራደር ፍላጎት አላቸው ወይ? ፍላጎት ካላቸው እነዛ 6ቱ ይፈጽሙ እስቲ ከመደራደራችን በፊት። እነዚህ አሁን ይሄ አገልግሎትን መቋረጥ ያልናቸው ከተኩስ አቆሙ ድርድር ምንም ግንኙነት የሌለው ነው። ተኩስ እያለም ቢቆራርጥም ባይቆራረጥም ኤሌክትሪክ ነበረ፣ ቴሌኮም ነበረ፣ ባንኩም አገልግሎት ነበረ፣ ትራንስፖርትም ይብዛኝነትም ነበረ። ምን አገናኘው ከተኩስ አቆሙ? ስለዚህ ከድርድር በፊት ነው መለቀቅ ያለበት ነው። ሌላውን ተው፣ አርሶ አደሩ አሳቢዎች ምናምን ተው፣ ግን ግንኙነት የለውም፣ መለቀቅ አለበት። በጀትም ያው መብታችን ነው። በጀትም መለቀቅ ነበረበት ነው። ይሄ በፊት በጉልበታቸው ያስቀሩት የ2013ም ልቀቁ 2014ም ጀምረናል። መለቀቅ አለበት። የኛ ድርሻ ነው፣ እርዳታ አይደለም፣ ለምንም እናመጣው አይደለም፣ መብታችን ነው። የራሳችን ብር ነው። የራሳችን ብር ላኩ ነው እሱም ብለናል። የራሳችን ስለሆነ ከተኩስ አቁሙ ጋር ምንም ግንኙነት የለም። ይሄ የራሳችን ነው። የታሰሩት ምን እንደዛው አክቹአሊ የትግራይ ብቻ አይደለም ያልነው፣ ሌላም ፖለቲከኛ በነፃ ይለቀቅ። መፍትሄ ሰላም ከተፈለገ ሰላም የምትፈልጉ ከሆነ ግን ለድርድር የቆምን ነን ብላችሁ መግለጫ መስጠት። ለምን? ድብቅ ጉዞ ስለሚፈልጉ ስለምናውቀው ማለት ነው። የድብቅ ጉዞ የድብቅ ድርድር ለምን? ሰላም የሚፈልግ ለምን ይደበቃል? እኛን እንደበቅም ከተሳካ ጥሩ፣ ካልሆነ እንዋጋለን። ግን እንደዚህ ብለን መጫወት ግን አንፈልግም። የሰላም ድርድር የሚሳካ ከሆነ በዛ እንሄዳለን። በድብቅ እኛ እንደራደር። እነሱ በድብቅ ይፈልጋሉ። ለምን? ያቺ ዝግጅት ለማጣጣፍ ነው። ተደብቀው ሰራዊታቸውን አሰልጥነው የሚጨመር ኃይልም አዘጋጅተው ጦር መሳሪያም ያስገቡ፣ በዚህ ደግሞ በድርድር ተደብቀው ከኛ ጋር ከህዝቡ ነው እየተደበቁ ያሉት። ያው አይዞህ ተነስ እያሉት አይደለም፣
አጋር ዳር ድንበር ያለ እየተዳደር ነው ከጁንታው ሊሉ አይችሉም። ስለዚህ በእውነት ይፈልጋሉ ወይ ሰላም ድርድር ይፈልጋሉ ወይ? ከፈለጉ በግልጽ ይናገሩ። ካልፈለጉ ውጊያ ነው የፈለጉት፣ እኛ እንቀጥላለን። በውጊያ ደግሞ ይደመሰሳሉ ነው። ስለዚህ ይፈልጋሉ ወይ የሚለው ሳይወዱ ካልሆነ ይደመሰሳል። እኛ እኮ አንቀን እንይዛቸዋለን። ከቀጠለ ውጊያው መመለስ አይችሉም። ረጎራው በሚል የሁሉ ድንፋታ ያው ግንባር ላይ እናቃቸዋለን። ያየን ነው የሚደነፋው ማን እንደሆነ። ሌላው መሞትም አይፈልግም። እያየው ነው። ወድቋል። መመለስ አይችልም። ያ ሁሉ መደበኛ ሰራዊት አስጨርሶ አሁን ሚሊሻ ልዩ ኃይል ተራርጦ የሳምንት የሁለት ሳምንት ስልጠና ወጣ ሰጥቶ ማንን ነው የሚያሸንፈው? የትግራይ ህዝብ ነው። ህዝብ ነው አሸንፍ አይቻልም። በሙሉ ሰራዊትን አሁን የትግራይ ህዝብ የታጠቀው ብቻ አይደለም ሌላው አሁን ሊመለስ ወደማይችልበት ደረጃ ስለደረሰ መምረጥ አለበት። ሁለት ምርጫ ነው ያለው። አንዱ ተቀብሎ የተኩስ አቁሙ ለመደራደር ማለት ነው። ቅድመ ሁኔታቸውን ተቀብሎ ለህዝቡም ገልጾ አሁን እነዚህ 7 ነጥብ ይሁኑ 8 ነጥብ 9 ነጥብ እንደ መነሻ ወስደን ልንደራደር ነው፣ የሰላሙ ውይይት ሊጀመር ነው ብሎ ማወጅ አለበት። ይህን አድርጎ የተወሰነ ጊዜ የተወሰነ እድሜ የጥሞና ጊዜ ሊያገኝ ይችላል። አይ አልቀበልም ካለስ እንደመስሰዋለን፣ አይቀርለትም፣ መደምሰስ ነው። ስለዚህ ደመሰሳለሁ ወይ ማለት ነው ያለበት። መጨረሻ ይሄ ነው። ይሄን ካወቀ አይ ትንሽ ጊዜ ባገኝ ሊደራደር ሊል ይችላል ነው። እርግጠኛ መሆን አንችልም እንዴት አድርገን። አማራጮች ሁለቱ ስለሆነ ግን ሊመርጥ ይችላል። የተኩስ አቁሙ አይ አቅም አለኝ ብሎ መሞከሩ ደግሞ አይቀርም። ይሄ ግን ያው በግልጽ ነው። ስለፎከርክ አሁን ወታደራውን እንትን መቀየር አይቻልም። እውነታው ቅድም ገልጫለሁ። እውነታው ነው የሚመለስ። የእውነት ጊዜ ነው። ተደብቆ የነበረው ተቀብሮ የነበረው በኃይል ከዚህም አስማርተው አዳፍነውት የነበረ ወጥቷል። እሱ እየፈካ እየደመቀ ነው የሚሄደው። የማጨረግ ጊዜ የውሸት ጊዜ አልቋል። የመቀበሪያ ጊዜ ነው አሁን እየቀረበ ያለው። ስለዚህ ኢምፓክት ለኛ ብዙ ጊዜ የላቸውም ነው። ወደ ኋላ ምን ነው ምክንያት የለንም። ወይ ወደ ድርድር ይምጡ ወይስ ከመጨረሻ እንሄዳለን። ይሄ ኃይል እዚህ ያለ ሰላምኛ ማግኘት አንችልም። የኛ ፍላጎት አሁንም የኛ ራሳችን ሰላም ነው። ተመልሶ ትግራይን አይጨፈጭፋትም ነው አያደርጋትም። የጨፍጫፊው ኃይል በሰላም ሊኖር አይችልም። ወይ ለዚህ ነው ወይ ድርድር ይምጣ ያለው። ካልሆነ እኛ ዝም አንልም። ደጀኔ ነው እዚህ ሆኜ እንትን አደርጋለሁ መሳሪያ አመጣለሁ አይሰራም። የትም ሄደን ነፍርሷለን። ስለዚህ መምረጥ አለበት። የሚሻለው ለሁላችንም እኛ ምንለው በሰላም ያው በሰላም እኛ ከመጀመሪያው እንፈልገዋለን። ወደ ሰላም የሚመጣ እንደራደር እናየዋለን። ውጤት መጨረሻው ያው ወደ ህዝቡ ነው የሚሄደው። እኛም እንፈልገዋለን፣ ለማስፈራሪያ አይደለም። ስለዚህ ሁለት ምርጫ አለው። መምረጥ ያው የነሱ ድርሻ ነው የሚሆነው። መልካም እንግዲህ ታዲያ አብይ አህመድና ግብረ አበሮቹ በትግራይ ህዝብ ላይ ባለፉት 8 እና 9 ወራት ይህ ነው የማይባል አሁንም በምዕራብ ትግራይ ላይ የቀጠለ ግፎችን ሲፈጽሙ ቆይተዋልና እነዚህን ኃይሎች በዓለም አቀፍ ማህበረሰብ ዘንድ እንዴት ነው ተጠያቂ ማድረግ የሚቻለው? እነዚህን ኃይሎችስ ተጠያቂ ለማድረግ ምንድነው እየተሰራ ያለው በትግራይ መንግስት በኩል የሚለውን እናንሳ። ማለት የተፈጸሙት ያው ደጋግመን ያነሳነው ነው። በዚህ ሂደትም ግፎች በጣም ዘግናኞች ናቸው። በዓለምም ይፈጸም አይፈጸምም የከፋ ነው። ግማሽ ያህልን የቀለለ ነው ምናምን እንተው፣ ግን ከባድ ነው ብለህ እሱም ባይሆን በእኛም እይታ እንደዚህ አይነት ግፍ በራሳችን ታሪክ ማለት ነው አይተናናቅም። የሚመሳሰሉ ይኖራሉ፣ በጣም የተለየ ነገር ድሮም ማለት በትግራይ ላይ የተፈጸሙ ግፎች አሉ። ያሁኑ በጣም ይለያል በብዙ መልኩ። በአጭር ጊዜ እንደዚህ አይነት ውድመት እና የውጭ ኃይልም ይዞ ሙሉ ሰራዊት የኤርትራ ሰራዊት አስገብቶ
የራሳችን አገር የሚባለው ስራዎች ጎረቤታችን የሚባለው ክልል ገብቶ ይሄን ህዝብ ለመጨፍጨፍ በዚህ ህዝብ ላይ የፈጸሙት ግፍ ብዙ ነው። አሁን ግን እንደተገለጸው ከባድ ነው፣ ጥፋት ተፈጽሟል ብለን ነው ማለት የምንችለው አንችልም። ራሱ ጥፋቱ ተጠያቂነት መኖር አለበት። የግድ ይሄን የፈጸመ መጠየቅ አለበት። ጉዳት ስለደረሰ የሆነ ጉዳት ሌባ ነው ቢባልም ወይ የሆነ ሰው ገድሎ ወይ ጉዳት አድርሶ ወይ መኪና ዘርፎ ተብሎ ተጠያቂነት ይባላል። ይሄ ህዝብን ነው ያጠፉት፣ በህዝብ ላይ ነው የፈረዱት። እንዳልነው ቆጥረንም እናስቀምጣቸው ብዙ ጉዳዮች አሉ። ይሄ ለዚህም ነው በዓለም አቀፍ የሚታይ የምንለው። እኛም ቢሆን በራሳችን ፍርድ ቤት ማየት እንችላለን፣ ግን ዓለም አቀፋዊ ይሁን ለምን ማስተማሪያም እንዲሆን ነው። ማስተማሪያም ቢሆን በራሳችን አይተን ፍርድ ቤት እንዝጋው የምንለው አይደለም። የሚታይም ሊሆን ይችላል፣ የሚታይም ጉዳዮች አሉ፣ ግን በዓለም አቀፍ ያው እንደሚታወቀው ይሄ ጉዳይ ዓለም አቀፍ ሆኗል። እስከ ጸጥታ ምክር ቤት አጀንዳ ሆኖ ለትግራይ ጉዳይ ታዲያ ለምን ይደበቃል? ለዚህ ነው በዓለም አቀፍ ደረጃም ይጣራ፣ ገለልተኛ ሆነ አጣሪ ይምጣ። ሌላ ጨምረን እንደዚህ ጨምረን የሚባለው አንቀበልም። ገለልተኛ ሆነ የፌደራል የሚባልም ጨዋታ ተጀምሮ ነበር። የራሱ ተጠያቂ ነው። ተጠያቂስ መርማሪ የሚሆንበት ተጠያቂ ጥናት የሚያካሂድበት ቀልድ ይሄም ቀልድ ነው። ስለዚህ ይሄ እስከ መጨረሻ እንሄዳለን። ምንድነው እየሰራን ያለነው? በእኛ በኩል የጀመርነው ማጣራቱ ገና ነው። አሁንም ዓለም አቀፍ ገለልተኛ ድርጅት ነው ማካሄድ ያለበት ነው የምንለው። የተጀማመረ ቢኖርም የተሟላ አይደለም፣ እሱም እንጠብቃለን። ግን በእኛ በኩል ጥፋቶቹ ዘርዝሮ የሚያዝ አጠቃላይ ከመናገር ወይም እዚህ ቦታ ይሄን ያህል ሰው ተገድሏል፣ ይሄን ያህል ንብረት ወድሟል፣ ወይም ይሄን ተቋም ወስደውታል፣ ሴቶችን ያህል በዚህ አካባቢ ከሚሆን ተቆጥሮ ይመዝገብ ነው። ይሄን ጀምረናል። በሰው ላይም የደረሰው ጥፋት ህይወት በማጥፋትም አካል ጉዳትም በሰው ላይ የደረሰው ከጫፍ ጫፍ አሁን በተቆጣጠርናቸው ቦታዎች ማለት ነው። የቀሩት ደግሞ ኋላ እንጨምራለን። ግን በተቆጣጠርናቸው እንመዝግብ፣ ኢንቨንተራይዝ እናድርገው ነው። ልክ ዕቃ እንደሚመዘገቡ ጥፋቶቹ ይመዝገቡ። አጠቃላይ ንግግር ወጥተን ወደ ዝርዝር። ስለዚህ ለዛ የሚሆን ቅጥ ተዘጋጅተው ምዝገባ ተጀምሯል። በንብረት ላይ የደረሱ በንብረትም በጣም ሰፊ ነው። ከመሰረተ ልማት ጀምሮ ነው። የውሃ፣ የጤና፣ ትምህርት ቤት የጁንታ ነው ሲባል የነበረው ህግ ማስከበር ነው ተብሎ ኤርትራን ይዞ ህግ ማስከበር፣ ኤርትራን ይዞ የትምህርት ተቋም በማፍረስ ህግ ማስከበር እንዳልነው ነው። የነዚህ ቀልድ ሲቀልዱ ነው የከረሙት። የሚቀልዱበት ጊዜ ግን ተዘግቷል። ከዛ በላይ ግን ስለሚጠየቁ ዘርዝረን እየመዘገብን ነው። በንብረት ላይ ብዙ ጥፋቶችም ስላሉ ተቋም ሳይቀር ተሸክመው ወስደዋል። ዝም ብሎ መተኮስም ብቻ አይደለም፣ መዝረፍም። ዘራፊ የሆነ መንግስት ነው የገጠመን። ዘራፊ የሆነ የውጭ ኃይልም ነው የገጠመን። ልክ እንደ ሽፍታ በየመንገዱ አቁሞ ገንዘብ ወርቅ እንደሚወስደው ትግራይን ዘርፈዋል በተደራጀ እንደ መንግስት። ስለዚህ ዝርፊያዎችንም በዝርዝር ውድመቶችንም በዝርዝር ታሪኮቻችንን ለማጥፋትም ለማውደምም ብዙ ሰርተዋል። የሃይማኖት ሌሎችንም የክርስትና እስልምና ሌላው። ስለዚህ በታሪካችን ላይ ያደረሱት ጥፋት ስለዚህ በጠቅላላ በሰው ኃይል፣ በኢኮኖሚ፣ በማህበራዊ ዘርፎች እና በጠቅላላ በትግራይ አጠቃላይ እድገቶች እነሱ እንደሚሉት 40 ዓመት ብለውታል። እሱን ተወውና ምንድነው በድምር የደረሰው ጉዳት? አንዳንዱ በገንዘብ ሊገለጽ ነው፣ ሌላው ግን በመለኪያዎች በእነዚህ ኢንዲኬተርስ በመላቸው ምንድነው ጉዳቱ? ስለዚህ ለተጠያቂነት ይሄም እየሰራን ነው። ግን ለኛም ስራ ለኛም እቅድ እንደ ግብአት
ስለምንጠቀምበት የት ነን ያለነው አሁን በዚህ ጦርነት የት ነው የደረስነው ከጦርነቱ በፊት የነበርነው እናውቃለን ለስራችንም ይጠቅመናል ለሁሉም ማለት ስለዚህ ይሄ አሁን እየተሰራ ነው ያለው አንዳንዱም ያለቀ ነው ግን እነዚህ ዓለም አቀፍ እንትኑ ሲጨመርበት ነው ወደ ተጠያቂነት የሚሄደው በዚህ ክረምት ብዙ ነገር እንሰራለን ብለን ነው እቅድ አውጥተን እየሰራን ያለነው መልካም በመጨረሻም ዶክተር ደብረጽዮን እንግዲህ ለኢትዮጵያ ህዝብና በተለያየ የሐሰት ፕሮፓጋንዳ እየተታለሉ አሁንም ወደ ጦርነቱ እየተማገዱ ላሉ የክልል ልዩ ኃይሎችና ሚሊሻዎች በአጠቃላይ የሚያስተላልፉት መልእክት ካለ ድሉን ልስጦት ማለት አጭር ነው ለኔ አንዱ ካለፈው ጥማት ካለፈው ጥፋት መማር አለብን ካለፈው ጥፋት ካለፈውና ውድቀትም መማር አለብን ስል የፌደራል ኃይል በሙሉ የመከላከያ ኃይል የኤርትራ ኃይል በሙሉ ይሄ ውጭ ወራሪ የአማራ ክልል ጠቅላላ ኃይል ከ8 ወር በላይ ሞክረውታል ትግራይን ለማጥፋት ሁሉም ማድረግ የሚችሉት አድርገዋል ጥፋቶቹ ሙሉ ናቸው አንድ ቦታ ገብተው የትምህርት ተቋሙን አውድመው የጤናውን ዘርፍን ትተው አልሄዱም ወይም የጤናና የትምህርቱን አውድመው የውሃውን አልተውትም ሌሎችንም ፍጹም ጥፋት ነው ያው ጭፍጨፋውም ወንድ ሴት የለ ሃይማኖት አይለይ ቦታ አይለይ ትግራይ መሆነ የሚያስገድል በማንነቱ የተፈረደበት መጨረሻው ምንድነው ወደዚህ ውጊያ የሚገባ ምን አይነት ሰው ነው ምን አይነት የጥፋት ተልእኮ ያለው ብቻ ነው ሊሆን የሚችለው እነዚህ ባለፈው 8 ወር የተሞከረም ከሽፏል መደበኛ ሰራዊቱ አልቋል ለስንት አመታት ማለት የተሰራበት የተገነባ ሰራዊት በዚህ 8 ወር በተለይ ደግሞ በመጨረሻዎቹ 1-2 ወር አሁን ኢትዮጵያ መከላከያ ኃይል አለኝ ቢል ዝም ብሎ ለመናገር ካልሆነ የትኛውን ወራሪ ይመክታል ደግሞ ይታወቃል እውነታው ወራሪ የውጭ ኃይል የሚሉት ኢትዮጵያ ነው እንጂ ብዙ ስራዎች እንዳሉ ይታወቃል የኤርትራ ዚም ሆኖ ነው በኤርትራ ሰራዊት ሲታዘዝ የነበረው የኢትዮጵያ ሰራዊት በኤርትራ ሰራዊት አሸንፎት በነበረ ሰራዊት በሱ ስር የኛ ወታደር የኛ ጀነራል ሲታዘዝ በዚህ ግባ በዚህ ባገሩ ባዕድ መጥቶ ሲያዘው ለዚህ በጣም የተገለባበጠ የተበላሸ በአመራሮች ምክንያት ውጥንቁጦ የጠፋ አገር ነው የሆነው ለዚህ ቆም ብሎ ማሰብ ለዚህ ነው መማር አለብን ምንድነው ያተረፍነው ካለፉ 8 ወር 9 ወር ትግራይ አይንበረከከም ታይቷል ማየት የማይፈልግም ሊኖር ይችላል ግን በአለም ታውቋል አብዛኛው ተቆጣጥረናል የትግራይ ህዝብ ጠፍቶ የማይቀር ብዙ ጉዳት ቢደርስበትም ተነስቶ ማሸነፍ እንደሚችል በተለየ ታሪክ የሰራበት ጊዜ ነው ይሄ 2013 በዚህ አመት ውስጥ የጨረሰው የድሮ የበረሃ ገብተው 17 አመት አንዳንዱ ሲቀልድም የነበረ ነው ከዚህ አይነት ታሪክ የለም ባጭር ነው አዲስ ታሪክ ነው የተመዘገበው ለምን ማለት አለበት ሰው የሆነ ጁንታ እንደዚህ ማድረግ ይችላል እንዴት አድርጎ ለዚህ ነው የህዝብ ነው ከጫፍ ጫፍ ውጭም ያው ሁሉም ይከታተሉት የነበረ ጉዳይ ነው የትግራይ እንደተነሳ ማለት ለምን ተነሳ ይባላል መባልም አለበት አሁን ባለፈው አላሉትም አሁን ግን ማለት አለ የጥሞና ጊዜ ሲል ለምን ጥያቄዎች አሉ መነሳት ያለባቸው ለዚህ አሁን ተነሳስቶ እንደገና የደመሰሱትን ኃይል ማለት ነው ስንት ጊዜ ነው የደመሰሱት ያው ብዙ ጊዜ ሁሉም ባንሰማው አንዳንዱ ያ አሸባሪው ያመራር በንፋስ የተበተነ ዱቄት ነው ተብሏል ብንፈልግ እኮ
ህወሓት አሁን መሆን አይችልም ሊመለስ አይችልም በተደጋጋሚም ያው ደምስሰናቸዋል ብለዋል ለባዳዋይ በምክር ቤትም ሳይቀር ተነስተዋል አመራርም አልቋል በእነሱ ተደጋጋሚ ተገሏል ቤተክርስቲያኖችም መቀበሪያ ቤተክርስቲያኖችም እየተጠቀሱ ማለት ጨርሰውታል የቀረው ወደ ሱዳን ሲሄድም ደምሰናል እንዴ የህግ ማስከበሩ ድል በድል ሆነናል እንደኛ የተሳካል በዚህ አመት በኢትዮጵያ የተሳካለት ሀገር የለችም ፍርስርስ እየወጣ ስለዚህ እንዳልነው ነው ይሄ የኛ አሁን የትግራይ ህዝብ ታግሎ ያመጣው ለው ለኛ አቀደን አስበን ነው ሲሰራ የነበረው ውሸቱን ሲያዳምጡ የነበሩ ወር ሲከተሉት የነበሩት ሊደናገጡ ይችላሉ ከትግራይ ውጭ ያለው ማለት እኮ ለምን ተደበቀ እውነታው ለምን ይሄ የሁሉ ሰራዊት ዘምቶ ውጤት ሳያመጣ ቀረ እንዴት አሁን እንደ አዲስ ጠፍቶ የነበረው ጁንታው ተነሳ ከዋሻ ወጣ ከቀውረ ጉድጓድ ወጣ ከሪዞርት ማለት ነው አንችልም ከጉድጓድ የቀውረ ይሁን የእባብ ትግል ነው ታግለን ውጤት አምጥተናል ከፈለገ ይሁን ለምን እንዴት ውጤት መጣ ብዙ ጥያቄዎች አሉ አሁን መነሳት ያለበት በህዝቡም በሌላ ሰራዊቱም እየተጎተተ የሚገባበት ሁኔታ መቆም አለበት በእኛ አስተሳሰብ ትክክልም አይደለም ጥፋት ነው እኛ እንደሆን አንሸነፍም በፍጹም ለምን ስለመብታችን ነው አሁን እየተከራከርን ያለው ለመብታችን ብለን ነው እየተሰዋን ያለነው ጉልበተኛ ከመጣው ነው አንለቀው ትልቁ ፈተናም አልፈናል አሁን በዚህ እየተሯራጠ ይሄን ነገር ሊቀይረው አይችልም ግን አስፈላጊ ነው ብለን አናምን ቀደም እንደው የነበረን አመራሮች የሚጠየቁበት ጊዜ ነው የእውነት ጊዜ ነው እንጂ ተመልሶ ለማዳፈን አይሆንም እኮ ያው እንደምንም ብለው ስልጣናቸው የተወሰነ ጊዜ ካገኙ ብለው ነው ካልሆነ በስተቀር አይሆንም ስለዚህ ውጤቱ ጥፋት ነው ኪሳራ ነው የማይፈልግ ኪሳራ ማለት አይቀየርም የትግራይ እንትን ሊያደርጉት አይችልም አሁን ባላ በድጋሚ ሊወሩት አይችልም በድጋሚ ሁሉ ውድመት እድል በፍጹም አይሰጥም በፍጹም የማይሰጥበት ጊዜ ነው ለመብቱ ወደ ኋላ አይልም የሌላ መብት ደግሞ አይረግጥም አላማም የለው ስለዚህ እኛ በልካችን ነው ይሄን ያለ ነው ሌላውን በሉክ ይሄድ እኛ ለራሱ ብሎ ያስብ አንገት የተፈጠረው ለምንድን ነው አዝሮ ለማየት ነው ይባላል እንጠቀምበት የትግራይ መንግስት ፕሬዝዳንት ዶክተር ደብረጽዮን ገብረሚካኤል ከትግራይ ቴሌቪዥን ጋር የነበረን ቆይታ ይሄን ይመስል ነበር በተመልካቾች ስም እጅግ አድርጌ አመሰግናለሁ መልካም ተመልካቾቻችን በወቅታዊ ጉዳይ ከትግራይ መንግስት ፕሬዝዳንት ዶክተር ደብረጽዮን ገብረሚካኤል ጋር ያደረግነው ሰፋ ያለ ቆይታ ይሄን ይመስላል ስለተከታተላችሁን እናመሰግናለን በሌላ ጊዜ ደግሞ በወቅታዊ ጉዳይ እንደምንገናኝ ተስፋ አድርጋለሁ መልካም